ኧረ ተው ኤዲተሮች፣ ኧረ እባካችሁ ተው። ኧረ ተው ኤዲተሮች ተው። አርሰናል አሸንፏል። ኧረ በስማም እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ። ኧረ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን። ሰከንድ አፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ ሁለት አንግል ትሮሳርድ እንደዚህ። ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ይሄ ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታን የሚጫወቱት ማን በጣም ነበር የከበደን ዛሬ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። ኧረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። እንደጠበቅነው የሊቨርፑል ደጋፊዎች ሊቨርፑል አሸንፏል። ግን በጣም የወረደ አስጠሊታ አቋም አሳይተን ማለት ነው። ገና በ36ኛው ደቂቃ ዣቪ በቀይ ካርድ ወጣ። ከዛ በኋላ በመጨረሻው ደቂቃ አካባቢ ደግሞ ሮሚሮ ወጣ። ግን ከዛ በኋላም እንዴት እያስጨነቁን እንደነበረ ተመልክታችኋል። ዛሬ አዳዲሶቹ ፈራሚዎች በጣም አሜዚንግ የሆነ ፐርፎርማንስ አሳይተዋል። አሌክሳንደር አይዛክ ጎሉን ካስቆጠረ በኋላ በጉዳት ተቀይሮ ወጥቷል። ምርመራ ከነገዋ ላይ ይደረግለታል። ከዛ በኋላ የሚፈጠረውን ሁላችንም አብረን የምናየው ይሆናል ማለት ነው። እንደ ቲም ግን የተረበሸ ቲም ዛሬ እድለኛ ስለሆነ ነው እንጂ ማሸነፍ የማይገባንን ጌም አሸንፈን 3 ነጥብ ይዘን ወጥተናል። 5ኛ ደረጃ ላይ መጥተናል። ከቼልሲ ጋር በጎል ነው ልዩነቱ ያለው ማለት ነው። ቼልሲ 4 ሊቨርፑል 5 ላይ መጥተናል። ወደፊት እንሄዳለን። ግን ቲማችን በጣም ተረብሿል።